ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ይደርሳችሁ ይላል የኢቢኤስ ሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ሰላም ተናስተልኝ እንደምንላችኋል ዜና እናሰማለን የኦሮሞ ነጻነት ግንባር ሰራዊት በኦሮሚያ የተለያዩ ዞኖች በወሰደው ወታደራዊ እርምጃ ከ20 በላይ የወያኔ ወታደሮች ከጥቅም ውጭ አደረገ የኦሮሞ ነጻነት ሰራዊት በጠላት ላይ የሚወስደውን እርምጃ በማጠናከር በመስራቅ ወለጋ ሲሬ ወረዳ ሰፍሮ በነበረው የወያኔ ጦር ላይ በሰነዘረው ጥቃት ከ5 በላይ ገሎ የተቀሩትን ክፉኛ ቆስሏል ግንቦት 2 2014 ዓ.ም በመስራቅ ወለጋ ሲሬ ወረዳ ከተማ ሰፍሮ በነበረው የወያኔ ጦር ላይ በሰነዘረው ወታደራዊ ጥቃት መሐሪ አሰፋ ልጅ ወንድሙ ገብረስላሴ የተባሉትን የወያኔ ወታደሮች የሚገኙበት ከ5 በላይ ገሏል እብሪት የወጠረው ዘረኛው የወያኔ ስርዓት የኦሮሞ ወጣቶችና የገበሬውን ደም በከንቱ አፍሶ አይቀርም ያለው የኦሮሞ ነጻነት ሰራዊት የደቡብ እዝ በወያኔ ጦር ካምፕ ላይ በሰነዘረው ጥቃት ከ15 የሚበልጥ የወያኔ ወታደሮችን ከጥቅም ውጪ አደረገ የኦሮሞ ነጻነት ሰራዊት የወያኔ ወታደሮች ያፈሱትን የህዝብ ደም ለመበቀልና የኦሮሞ ህዝብ ጥያቄን በእውን ለማድረግ ግንቦት 6 2014 ዓ.ም ከጠዋቱ 6 ሰዓት በሰነዘረው ድንገተኛ ጥቃት 8 የወያኔ ወታደሮች ሲገድል ከ7 በላይ የሚበልጡትን ክፉኛ አቆስሏል በኦሮሞ ነጻነት ግንባር ጥቃት የተከፈተበት በሞያሌ የሚገኘው የወያኔ ጦር ካምፕ በኮማንዶና በፌደራል ፖሊስ ተጠናክሮ ከባድ ምሽግ ሰርቶ የሚኖር መሆኑን የኦሮሞ ነጻነት ግንባር የደቡብ እዝ አስታውቋል በኦሮሞ ነጻነት ሰራዊት ከፍተኛ ጉዳትና ኪሳራ የደረሰበት ወያኔ በሞያሌ ጦር ካምፕ ላይ በተሰነዘረው ጥቃት 8 AK ጠመንጃዎችና የተለያዩ ጥይቶች ለኦሮሞ ነጻነት ግንባር ገቢ ሆኗል በመላው ዓለም በውጭ የሚኖሩ የኦሮሞ ተወላጆች በወያኔ ጸጥታ ኃይሎች በተማሪዎች ላይ የሚወሰደውና የተወሰደውን እርምጃ በመቃወም በመላው ዓለም ዛሬ ሰላማዊ ሰልፍ ተካሄደ በሂውስተን ቴክሳስ የሚገኙ የኦሮሞ ተወላጆች በተማሪዎች ላይ የተወሰደ ያለውን ግድያና እስራት በመቃወም ዛሬ ሰላማዊ ሰልፍ አካሂደዋል አሜሪካን አምባገነን አትርጂ ታክስ በመንከፍለው ገንዘብ ተማሪዎቻችን እየተገደሉ ይገኛሉ ተማሪዎቻችን ፍትህ ይሻሉ ሲሉ ሰላማዊ ሰልፍ ያደረጉት የኦሮሞ ተወላጆች ገልጸዋል ግንቦት 9 2014 ዓ.ም በአሜሪካን ኮንግረስ ቢሮ ፊት ለፊት ድምጻቸውን ያሰሙት በሂውስተን የሚገኙ የኦሮሞ ተወላጆች የኮንግረሱ ጻፊ ተወክለው ወጥተው ምን ሆናችሁ ብለው ጠይቀው ነበር ከሰልፈኞቹ መካከል ዶክተር ጥላሁን ለኮንግረሱ ጻፊ እንዲህ ሲሉ አብራርተዋል The Ethiopian government made a decision to expand the city of Addis Ababa without the consent of the people. Following that decision, the people were outraged and started demonstrating against the decision. ዶክተር ጥላሁን እንዳሉት ከሆነ የወያኔ መንግስት ካለ ህዝብ ፍላጎት አዲስ አበባ ለማስፋፋት ያደረገውን በመቃወም የኦሮሞ ህዝብ እየታገለ እንዳለ ገልጸዋል የኮንግረሱ ጻፊውም እንዲህ ሲሉ ተናግረዋል liaison here and I will deliver this to the congresswoman and we will see what outcome we come out with all I have to say to you guys is thank you so very much for making this democracy coming out and voicing your opinion this is what the United States is all about. Thank you so very much. ዶክተር ጥላሁን ከዚህ ስብሰባ በኋላ አግኝቻቸው ምን ተሰማዎት ብዬ ጠይቄያቸው ነበር እንዲህ ብለዋል ወጥንና የወጡበትን አላማ ይግለጹልኝ ጥላሁን ጅፋር ባላለው የወጣንበት ዋናው ምክንያት በአሁኑ ጊዜ በኢትዮጵያ ውስጥ የሚካሄደውን ሰላማዊ ሰልፍን አስመልክቶ በኦሮሞዎች ላይ የተደረገውን ጭፍጨፋ በመቃወም
በዓለም ዙሪያ የሚገኙ ኦሮሞዎች የሚያደርጉትን እንቅስቃሴ በመደገፍ ነው። ዶክተር ጥላሁን እንግዲህ ቀደም የኮንግረሱ ጸሐፊ ወጥቶ ሲያናግራችሁ እንደነበረ እርሶም ሲገልጹለት ስለነበረው ሰምቻለሁ አይቻለሁና ምን ተረዱ ምን አገኙ? ልናገኝ የምንችለው ከእንደነኛ አይነት ባለስልጣኖች በመጀመሪያ ደረጃ ኢሚዲየት የሆነ መልስ አናገኝም። ነገር ግን እኛ አቋማችንን በተመለከተ እንዲረዱልን በተቻለኝ መጠን አጭር በሆነ መልእክት እና ደግሞ ተያይዘው በሄደው ወረቀቱ ላይ በኢትዮጵያ ውስጥ እስካሁን ድረስ እየተካሄደ ያለው በአጠቃላይ ገጽታ ለማስረዳት ሞክረናል። ከሰልፈኞቹ መካከልም አቶ ሲንታየውን አግኝቼ አናግሬ ነበር። እንዲህ ብለዋል። በቅድሚያ ስሞትንና ዛሬ የወጡበትን ዋና ዓላማ ይግለጹልኝ። ስሜ ስንታየው ወርቅነህ እባላለሁ። ቴክሳስ ውስጥ አሜሪካ ነው የምኖረው። የዛሬው ዓላማችን በአገራችን የሚደረገውን ከህገወጥ የመሬት ዝርፊያና ገበሬውን ከእርሻ ቦታ የማፈናቀሉ በልማት ስም በገበሬውን ከልማቱ ላይ ከመሬቱ ላይ ማፈናቀሉና ይህንንም ሁኔታ በመቃወም የኦሮሞ ተማሪዎችና ሌሎችም ብሔር ብሔረሰቦች ዩኒቨርሲቲና ኮሌጅ ሃይ ስኩልና የአንደኛ ደረጃ ተማሪዎች በአገር ውስጥ ባደረጉት ሰላማዊ ተቃውሞ በመንግስት ኢትዮጵያ መንግስት እነዚህ ተማሪዎችና ወላጆች ላይ ያደረሰ ያለውን ግድያና ሰብአዊ መብት ገፈፋ ለመቃወምና ለአሜሪካን መንግስትና ለመላው ዓለም ለማሳወቅና ጩኸታቸውን ለማሰማት ነው ተሰባሰበው። በተመሳሳይ ዜና በዋሽንግተን ዲሲ የሚገኙ የኦሮሞ ተወላጆች በዋይት ሃውስ ፊት ለፊት ሰላማዊ ሰልፍ አድርጓል። በተማሪዎች ላይ የሚደረገውንና በህዝብ ላይ እየተደረገ ያለው በወያኔ መንግስት በመቃወም ድምጻቸውን አሰምተዋል። የኦሮሞ ተወላጆች ተማሪዎችን መግደል አቁሙ ፍላጎታችን ነፃነት ነው ሲሉ የኦሮሞ ተሰልፈኞች ሲገልጹ ነበር። በዚህ ሰልፍ ላይ የተገኘው ታዲዮስ እስኪ ምን እንዳየ ይገልጽልናል። ተናስልኝ ታዲዮስ። ተናስልኝ እዩብ እንደምን አለክ? ዛሬ ሰላማዊ ሰልፍ ያው ከዋይት ሃውስ ስቴት ዲፓርትመንት ድረስ ሄደናል። በጣም የሚገርም ነው። ታይቶም አይታወቅም እንደዚህ አይነት ሰላማዊ ሰልፍ። በጣም በርካታ ሰው ነበረ። በዛ ላይ ከተለያዩ ስቴቶች ከኒውዮርክ ከፊላደልፊያና ከፔንሲልቬኒያ የመጡ የኦሮሞ ተወላጆች ነበሩ። በአጠቃላይ ምን አለፋ በጣም በርካታና ቁጥሩ ሰፋ ያለ የኦሮሞ ኮሚኒቲ ወጥቶ ነበረ በሰላማዊ ሰልፉ ላይ። ወጥቶ ያናገራችሁ አካል ይኖር ይሆን? አዎ ከስቴት ዲፓርትመንት ተወካይ ወጥተው ደብዳቤያችንን ተቀብለው አነጋግረውን ነበረ። በዛው ልክ ደግሞ እንደሰሙና እኛም እየተከታተልን እንደሆነ ብለው ተናግረው ነበረ። እዛው ለተሰበሰበው ህዝብ ደብዳቤውን ተቀብለውናል። እኛም እናጣራለን ግን ሰምተናል እናቀዋለን ነገሩን ብለው ተናግረዋልና ደብዳቤም ከኦሮሞ ኮሚኒቲ ለሳቸው ተሰጥቷቸዋል ማለት ነው። ምን ያህል ሰው ዛሬ በዚህ ሰላማዊ ሰልፍ ላይ ተገኘ? ምናልባት እንደው የኦሮሞ ተወላጅ ብቻ ነው በዚህ ሰልፍ ላይ የተሳተፈው? ትክክል ብለሃል። አዎ በአብዛኛው የኦሮሞ ኮሚኒቲ የኦሮምኛ ተናጋሪ ነው የወጣው ማለት ይቻላል።
ቁጥሩ በእውነት ለአለማጋነን ከ500 እስከ 1500 ድረስ ይሆናል በጣም ለሁለት ተከፍሎ መንገዶች ተዘግተው ፖሊሶች ከኋላና ከፊት ሆነው ነው ይሄንን ሰላማዊ ሰልፍ ሲከታተሉን የነበረው በጣም የሚገርምና የተሳካ ሰላማዊ ሰልፍ ነበረ ዋሽንግተን ዲሲ ውስጥ የተደረገው ይው ሰልፈኛው ከያዘው መፈክሮች እስኪ አንድ ሁለቱን ንገረኝና እንሰነባበት በፊንፊኔ ማስተር ፕላን በሚደረገው የኦሮሞ መሬት ነጠቃ ይቆም የኦሮሞ ተማሪዎችን መግደል ይቆም የታሰሩ የኦሮሞ እስረኞች የፖለቲካ እስረኞች ይለቀቁ ልጆቻችንን መግደል አቁሙ የሚልና በርካታ የጽሁፎች ታይተዋል አንግበንም እየሄድን ነበርና በጣም ብዙ ነው ቁጥር ሰፈር የሌለው ስሎጋን ነበር ይዘን የወጣ ነው ይው በጣም አመሰግናለሁ በዋሽንግተን ዲሲ በርካታ የኦሮሞ ተወላጆች ቁጣቸውን ሲገልጹ እንደነበረ ከቦታው ዘግበውልናል ታዲዮስ እናመሰግናለን በሲያትል የሚኖሩ የኦሮሞ ተወላጆች በመንግስት የጸጥታ ኃይሎች እየተወሰደባቸው ያለውንና የሚወሰድባቸውን እርምጃ በመቃወም ሰላማዊ ሰልፍ ወጡ ሰልፈኞቹ ከያዙት መፈክሮች ጆን ኬሪ አፈርንቦት የአሜሪካ መንግስት የኢህአዴግ መንግስት ግድያ እናወግዛለን አስቆመልን ሲሉ በሲያትል የሚኖሩ የኦሮሞ ተወላጆች ድምጻቸውን አሰምተዋል በሲያትል የሚኖሩ የኦሮሞ ተወላጆች ባምቦና በተለያየ ኦሮሚያ ክልሎች በመንግስት ጸጥታ ኃይሎች በተወሰደባቸው ግድያ በማዘን የሻማ ማብራት ፕሮግራም አካሂደዋል በሲያትል የሚኖሩ የኦሮሞ ተወላጆች በቁጥር በርከት ያለ የኦሮሞ ተወላጆች ሰላማዊ ሰልፍ ሲያካሂዱና ቁጣቸውን ሲገልጹ ነበር በዚህ ላይ ወይዘሪት መርጊቱ አርጎ ከስኪ ምትለን እንሰማለን ጤናይስጥልኝ መርጊቱ ሰላም እንደምን ምንድነው በሲያትል እየተካሄደ የነበረው እስኪ ለአድማጮች እግለጽልን በሲያትል ለመጀመሪያ ጊዜ የሻማ አብርተን ተማሪዎች ያለቁትን ተማሪዎች በወያኔ እጅ የሞቱትን ተማሪዎች መታሰቢያ ምክንያት በማድረግ ብዙ ሰዎች ወጥተው ነበር እሁድ ማታን ያደረግነው ሜይ 4 ከዛ በኋላ ደግሞ ቀጥለን ትናንት ወዲያ በ7 ሰልፍ ወጥተናል ረጅም መንገድ ነው ሄድነው ወደ ሺህ የሚበልጥ ሰው ነው የወጣው በጣም ደስ የሚል ነበር አንድ ሰው መቤት አልቀረም ሁሉም ሰው ወጥቶ ነበር መልካም መርጊቱ እንግዲህ እየገለጽሻለሽው እኔም እንዳየሁት በርካታ ሰው ወጥቶ ቁጣውን እየገለጸ ይገኛል ትልቁ ነገር መልክታችሁ ምንድን ነበር ያስገባችሁት ወረቀት ለማን ነው ያገኛችሁት መልስ እንደው ይኖር ይሆን ወረቀት የተጻፈው ሰልፍ ከመውጣታችን በፊት ለሴኔተር ተልኮ ነበር እና ይሄድ ነው ፌደራል ቢልዲንግ ሴኔተሮች ኦፊስ ፍለፊት ነበር ዲስቲኔሽን ማለቂያው ላይ የተገናኘ ነው ማለት ነው ከዛ በኋላ 3 ሰዎች ተወክለው ገብተው አነጋግረዋቸው የሴኔተሯ ሪፕሬዘንታቲቭ እሷን ወክሎ መጥቶ አነጋግሮ በድምጽ ማወያ እናንተ የምትሉትን ነገር አይተን መልሱን በቅርብ ጊዜ እንነግራችኋለን ብሎ ነው የተመለሰው እንግዲህ ሰልፈኛው ሲናገር እንደሰማነው ጆን ኬሪ አፈርንቦት ያለ ድምጹን ሲያሰማ ነበር የውጭ ጉዳዩ እንግዲህ በኢትዮጵያ መንግስት ከኢትዮጵያ መንግስት ጋር ግንኙነት አድርጎ ሄዶ ነበር በነጋታው ነው የተማሪዎች ግድያ የተፈጸመው ይሄ ምናልባት እንደው ይሄን ለመግለጽ አስባችሁ ይሆን ሰላማዊ ሰልፉን ላይ ጆን ኬሪን ስታወግዙ የነበረው አው እውነት
ለመናገር በዛ ሰዓት ላይ እዛ ነበረ ግን ምንም ስለ ተማሪዎቹ መሞትና የመብት ጉዳይ እንደማይጠበቅ እንደማያቅሰው ሆኖ ነው የተመለሰው እኛ ደግሞ የዚህ ሀገር ሲቲዝን እንደመሆናችን ታክስ እየከፈልን ስለሆነ እሱ ሰውዬ ያደረገው ይሄ ሴክሬታሪው ሄዶ ይሄንን ነገር ስላልዘገበ ውሸታም ነው አፍረንበታል በሚል መፈክሮች የሱስም ሰዎች እንዲያውቁ እየተናገረን ተሰልፎን ወጥተናል እውነት ነው አልተናገረም ምንም ነገር ብዙ ነገሮች ተናግሯል ግን ይሄ ተማሪዎች መሞትና መብት አለመጠበቅ እዛ ኢትዮጵያ የምትባል ሀገር ውስጥ በተለይ ለኦሮሞ ህዝብ እያወቀ ሳይናገር መጥቷል በጣም አመሰግናለሁ መርጊቱ በመንከፍለው የታክስ ገንዘብ ግድያ እየተፈጸመብን ይገኛል አሜሪካን ዲክታተሮችን መርዳትሽን አቁሚ እያሉ የሲያትል ኦሮሞዎች ቁጣቸውን ገልጸዋል ወደ ተቀሩት ዜና እንሸጋግራለን ባለፈው ሳምንት በለንደን የሚገኙ የኦሮሞ ተወላጆች በኦሮሞ ገበሬና ተማሪዎች ላይ እየተፈጸመ ያለውን ቅጥ ያጣ በደል ግድያ በመቃወም ሰላማዊ ሰልፍ አካሂደዋል ዲሞክራሲ እንፈልጋለን ግድያ ይቁም የኦሮሞ ተማሪዎች መገደል ይቁም ዩኬ አምባገነኖችን መርዳት አቁሚ ሲሉ የኦሮሞ ሰልፍ ያካሂዱት ገልጸዋል በዚህ ሰላማዊ ሰልፍ በለንደን ላይ የተገኘችውን ኪያ አግኝቻታለሁ ኪያ ተናስተልኝ ምን ይመስል ነበር የሰልፉ ሰልፉ እጅግ በርካታ የለንደን ውስጥና ከለንደን ወጣ ብሎ የሚገኙ ሰዎች የተሳተፉበት ሁኔታ ነው የነበረው እና ያው ብዙ ሰዎች ድምጻቸውን ለማሰማት ነው እንግዲህ የተገኙት በሰላማዊ ሰልፍ ላይ በነበራችሁበት ሰዓት የያዛችሁት መፈክር አለ ለምሳሌ ዩኬ አምባገነኖችን አትርጂ የሚል ነበር እስኪ ከምናልባት የምታስታውሻቸው ይኖር ይሆን መፈክሮች እንግዲህ ከነበሩት መፈክሮች ውስጥ ዩኬ አምባገነኖችን ሳፖርት ማድረግ አቁሚ የታሰሩ የኦሮሞ እስር ቤት ያሉት ሰዎች ይፈቱልን ኦሮሞ ህዝቦች ጥበቃን ይፈልጋሉ የተለያየ የተሰኑ ነገሮችን እንግዲህ ተቻቻለሁ መልካም እንግዲህ ኦሮሞን ተማሪዎችን መግደል ይቀርም ይኖናቸው መልካም እንግዲህ ወጥቶ ያናገራችሁ አካል አለ እናንተስ እንደው ያስገባችሁት ወረቀት ይኖር ይሆን እንግዲህ ያናገረን በቦታው ቢቢሲ እና አልጀዚራ አይነት ጣቢያዎች ነበሩ እንዲሁም ደግሞ የሎካል ስቴሽን የሚገኙ አንዳንድ ጆርናሊስቶችም ነበሩ እንግዲህ በጽሁፍ ደረጃ የገቡ ወረቀቶች አሉ ለዛም ነው ሰልፉን ኦርጋናይዝድ እንዲሆን የተፈቀደው ማለት ነው ከዚህ ሰልፍ ምን ይጠበቃል የኦሮሞ እስረኞች የኦሮሞ ተማሪዎች ምን እንደው ያገኛሉ ብለሽ ታስቢያለሽ እንግዲህ ቢያንስ ይሄንን ነገር ዓለም እየሰማው ከሆነ ዓለም እንግዲህ አቴንሽን ይሰጣል ብዬ አስባለሁ ኢትዮጵያ ውስጥ ምን እየተካሄደ እንዳለ ለንደን ውስጥ ብቻ ሳይሆን እንዲሁም የተለያዩ ዓለም ላይ ያሉ ነዋሪዎች እየወጡ ስለሆነ ምናልባት ይሄ ነገር የሚዲያን ትኩረት ስቦ አንድ ነገር ይቀይራል ብዬ አስባለሁ ምን እየተካሄደ ነው የሚለውን ነገር ምናልባት ዓለም ላይ የሚገኙት ትልልቅ እንትኖች ትኩረት ሰጥተውት ያዩልናል ብዬ አስባለሁ እንግዲህ በዚህ ሰላማዊ ሰልፍ ላይ የኦሮሞ ተወላጅ ብቻ ነው የተገኘው ወይስ እንደው ሌላ ተገኝቶ ይሆን ለንደን ውስጥ እንግዲህ እኔ እስካለሁበት ጊዜ ድረስ ማንም ከኦሮሞ ውጪ የመጣ ሰው የለም በጣም እጅግ ያዘንኩበት አጋጣሚ ነው የነበረው በጣም አመሰግናለሁ
ዜናው በዚያ በቃ መልካም ቆይታ ከቀሪው ፕሮግራማችን ጋር በቀያችን አሽቆጥቆጣው የገዙን ሲሻቸው ያፈናቀሉ ደስ ሲላቸው ደግሞ የአይን ከለር አላማረም ብለው ዘብጥያ ወርውረው 1 2 3 ብለው እያንዳንዱን እያረዱ ፈጅተው ጀረሱን ኦሮሞን ገነጣጥለው ነጣጥለው ሲሻቸው 1000 ኪሎ ሜትር አቋርጠው መጥተው የማርና የወተት ሀገር ላይ ሰፍረው ትውልዱን እየገደሉ እያሰሩ ኦሮሞን ባዶ አደረጉ ዛሬ የኦሮሞ ተማሪ የኦሮሞ ገበሬ ጥያቄ ጠይቋል ነፃነት እንሻለን መሬታችንን አትሽጡ አታፈናቅሉን ከተወለድንበት ምድር ወዴት እንሄዳለን እያሉ ይገኛሉ ተማሪው ገበሬው ተነስቷል በውጪ በተለያየ ዓለም ያለው ኦሮሞ ህዝብ ደግሞ ዛሬ ነው ሰዓቷ ከነዚህ ተማሪዎች ከገበሬው ጋራ አብረው ሊቆሙ ይገባል ልንደግፋቸው ይገባል ሰላምታውን ረሳው ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምሰንብታችኋል ዛሬ እንግዳ እየቀርብ ያለው እንግዳዬን ከዜማው በኋላ ራሱ እንግዳዬ ያስተዋውቃል ሰላም መልካም ቆይታ ሰላም በሌለበት ነፃነት የለም አንድነት በሌለበት ከቶኑ ነፃነት አይታሰብም ዛሬ የኦሮሞ ልጆች በዚህ ትግል ላይ በመላው ትግል ላይ መሳተፍ ግድ ይላቸዋል ድምጻዊውም ሲፈሎላ ነረንደ መቱ እያለ እኔ ታገላለሁ አታግዙኝም ወይ እያለ ነው ለናገዛቸው ግድ ይላል እንግዳዬ ለቃለ መጠየቁ ፍቃደኛ ሆነ ስለቀረብክ በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም ባድማጮች ስም ከልብ አመሰግናለሁ እንግዳዬ እንግዲህ ለመድረክ አዲስ አይደለህም ለሬዲዮንም አዲስ አይደለህም እስኪ ለአድማጮች ራስን አስተዋውቅ እንዴት አደረገ ራስን ታስተዋውቃለህ ጃፈር አሊ ባላለው ጋዜጠኛ ነኝ እንዳንተው እኔም ለተሰጠኝ ድል በጣም ነው ማመሰግነው እንግዲህ መልካም ጃፋር በጣም አመሰግናለሁ ጋዜጠኛ አንተ አይባልም ስለዚህ ነው አንተ እያልኩ ማወራው የታወቀ ነው መልካም ጃፋር እንግዲህ እስኪ ወደ ውይይታችን ቀጥታ እገባለሁኝ ጃፋር እንግዲህ እንደምታውቀው ጠቅላይ ሚኒስትር መለስ ዜናዊ በህይወት በነበሩበት ሰዓትና አሁን እሳቸው በሞት ከተለዩ በኋላ ያለው ህዋት ጥንካሬው ምን ይመስላል እንዴት ተገመገመዋል እሳቸው ከሞቱ በኋላና አሁን ያለው የህዋት አገዛዝ ጥንካሬው እስከምን ድረስ ይሆን
ጥያቄ ነው ነገር ግን ግልጽ የሆነ ነገርም አለ ስርዓቱን ሲስተሙን ለሚያውቅ ለሚከታተል በቀላሉ መረዳት ይቻላል በዚያን ጊዜ ያለው ሁኔታና አሁን ያለው ሁኔታ ይሄን ጥያቄ ለመመለስ ግን ትንሽ ወደ ኋላ መመለስ ያስፈልጋል ምክንያቱም የነመለስን አመጣጥ ስናየው መጀመሪያ መለስ ህወሓትን ነው ስልጣን የቀማው ህወሓቶችን ነው የህወሓትን የፖለቲካ ስልጣን ነው ሃይጃክ አድርጎ ከህወሓትነት ወደ መለስነት የቀየረው ይህ ማለት ህወሓት ራሱ አሁን ያለው ህወሓት ቀደም ሲል ትግሉ የጀመረው ህወሓት ይታገልለት የነበረውን አላማ ይዞ አይደለም ያለው ወረቀት ላይ የተጻፈው ነገር ሊሆንና ሊመስል ይችላል ነገር ግን በተግባር መሬት ላይ የሚታየው ነገር የህወሓት የትግል አነሳስና አካሄድ ተቀልሷል በመለስ ግሩፕ ለዚህም ነው በተለያዩ ጊዜ ጫካ ካሉበት ጊዜ ጀምሮ የተለያዩ አንጃዎች እየወጡ ያሉት በመጨረሻ አንወጣም ብለው አብረው ተገፉትን ሁሉ ግማሹን በሞት ግማሹን በስራት እንዳገለላቸውና የህወሓትን የፖለቲካ ስልጣን የቤተሰብ አድርጎ እንደተቆጣጠረው የቅርብ ጊዜ ትዝታችን ነው ስለዚህ ህወሓት አልነበረም በፊት በመለስ ጊዜም አልነበረም አሁን የለም የሚሉ የፖለቲካ ወገኖችም እኮ አሉ ህወሓትን አጥፍቶ መለስ ነው የነበረው ስለዚህ ህወሓት ከሌለ ደግሞ ኢህአዴግ የለም ምክንያቱም የኢህአዴግ የህወሓት ጭፍራዎች ናቸውና በኢህአዴግ ዙሪያ የሚሽከረከሩት በቲፒኤልኤፍ ዙሪያ የሚሽከረከሩት የኢህአዴግ ጭፍራዎች ህወሓት ከሌለ ስለሌሉ መለስና ቤተሰቦቹ ናቸው የነበሩት እንደዚህ አይነት ግልጽ የወጣ ያፈጠጠ ያገጠጠ ዲክታተር ነበር የመለስ አገዛዝ ስለዚህ መለስ ዜናዊ በነበረበት ጊዜ እንግዲህ ሁሉም ነገር ነው የነበረው መለስ ሁሉንም ነገር ነው የነበረው እሱ ሞተ ማለት ሁሉ ነገር ሞቷል ሲሞት ደግሞ መለስ ብቻውን አልሞተም ቲፒኤልኤፍ ብሎንም ኢህአዴግን ይዞ ነው የሞተው ስርዓቱን ይዞ ነው የሞተው እና ህይወት ያለው ስርዓት አይደለም አሁን ያለው ምክንያቱም ማስተር ማይንዱ ሁሉንም ጨምቶ ያዘው ምሰሶ ግንዱ ተገንድሶ ወድቋል ያለው አሰራር ይሄ ነው ያለው መንግስት ይሄ ነው ያለው ልዩነት እንዲህ ከመለስ በኋላ ያለው አሁን በኢትዮጵያ ያለው ጠቅላይ አዛዥ የሌለው ጦርና ጠቅላይ ሚኒስትር የሌለው መንግስት ነው ያለው ይሄ ቀላል አይደለም ተመልከተው አንድ ጦር ጠቅላይ አዛዥ ሊኖረው ይገባል በኢታማዦር ሹም ብቻ የሚመራ ጦር ሊሆን አይችልም ምክንያቱም ፖለቲካው ጦሩ ማዘዝ ስላለበት ጠቅላይ አዛዥ ፈልጓል በኢትዮጵያ ህገ መንግስት ጠቅላይ አዛዡ ጠቅላይ ሚኒስትሩ ነው ስለዚህ የኢትዮጵያ ጦር አሁን ጠቅላይ አዛዥ የለውም የኢትዮጵያ መንግስት ጠቅላይ ሚኒስትር የለውም ለይስሙላ የተቀመጠ ሰው ሊኖር ይችላል የተቀመጡ ሰዎችም ሊሆኑ ይችላሉ ከአንድ 2 3 4 ጠቅላይ ሚኒስትሮችም ሊኖሩ ይችላሉ ከዛም በላይ ሊጨምሩ ይችላሉ ነገር ግን የፖለቲካ ስልጣኑን የያዘ ጠቅላይ ሚኒስትር የለም በመሆኑም ጠቅላይ አዛዥ የለውም ስለዚህ ያለው የወታደር ስብስብ የታጠቀ የወታደር ስብስብ ነው ያለው እና በሁለቱ መንግስታት መካከል በጠቅላይ ሚኒስትር መለስ ዜናዊና በአሁኑ መንግስት መካከል ያለው ልዩነት እንግዲህ ይሄ ነው በዛን ጊዜ ዲክታተር ቢሆንም ጠቅላይ አዛዥ ያለው ጦርና ጠቅላይ ሚኒስትር ያለው መንግስት ነበር የቤተሰብ መንግስት ቢሆንም ከፓርቲ ራሱን አውጥቶ ኢህአዴግን አጥፍቶ ጠፍቶ የቤተሰብ ያደርገው አንድ እዝ ነበረ አሁን ግን ያ እዝ የለም በማከላቸው ያለው ልዩነት ይሄ ነው ይሄ ወዴት ያመራል የሚለው ምናልባት ወደ በኋላ ላይ ልናነሳ እንችላለን ልዩነቱ ይሄ ነው መልካም እንግዲህ ጃፋር እንደገለጽከው በጣም የሰፋ ልዩነት እንዳለ ይታያል በአሁን ሰዓት ደግሞ ያሉት ጠቅላይ ሚኒስትር በታሪክ በኢትዮጵያ ታሪክ ውስጥ ተደርጎ የማይታወቅ ነገር አለ 4 ረዳት ጠቅላይ ሚኒስትሮች ተሹመውላቸዋል እኚህ ሰውዬ ብቻቸውን እንደማይንቀሳቀሱ ነው እንደው እኚህ ሰውዬ ከውጪ እንግዳ ሲመጣ የህወሓት ሰው የግድ ከሳቸው ጋር እንዲኖር ይደረጋል ዞሮ ብቻቸውን መወሰን እንደማይችሉ ይገለጻል በዚህ አካሄድ አገሪቷ ወዴት ታመራለች ብለህ ታስባለህ እቺ ሀገር አልታደለችም በፊት የነበሩትን ጠቅላይ ሚኒስትር የጋራ አመራርን ጭራሽ ደብዛውን አጥፍተው የፖለቲካ ድርጅቱን ሚና ቀምተው የቤተሰብ አድርገው እንደ ልባቸው ሲጋልቡበት ፈራጭ ቆራጭ
የአንድ ሰው ጭንቅላት ብቻ ስራ ላይ የሚውልበት አስራር ነው የዘረጉት። የጋራ አመራር በጣም አልሚ ነው፣ በጣም ገንቢ ነው። ምክንያቱም ከአንድ ሰው ሁለት ይሻላል። መሪ ሰብስቦ አማክሮ አስወስኖ ተግባራዊ ሲያደርግ በጣም የውስጥ ነፃነቱ የሰፋ አንዱ ያላየውን ሌላው አይቶ የሚኬድበት አሰራር አልታደለችም ለዛ ኢትዮጵያ። አሁን ያለው ደግሞ ጭራሽ መወሰን የማይችል መወሰን ብቻ አይደለም ሚስጥሩንም የማያውቅ ሰው ነው እዛ ጋር የተቀመጠው። አሳያሙ ራሱ ሚስጥሩን እንኳንስ መወሰን ሚስጥሩን ሊያገኝ የማይችል ሰው ተፈልጎ ነው እዛ ጋር የተቀመጠው። ምን ማለት ነው? የቲፒኤልኤፍ ሰው ነበረ መለስ ዜናዊ ጠቅላይ ሚኒስትር ሆነው እንደኔ ከዛው ከቲፒኤልኤፍ ሌላ ሰው ቢተካ ይሻል ነበር። ምክንያቱም መወሰን ይችላል፣ አገሪቱ ጥሩንም ማድረግ ይችላል፣ አንዳንድ ነገሮችን ማድረግ ይችላል። ምናልባትም እንዲያውም እንደመለስ ዲክታተር መሆኑ አያዋጣም ብሎ ቆም ብሎ ሊያስብ ይችል ይሆናል እና የተሰጠውን ህገ መንግስቱ የሰጠውን ስልጣን መጠቀም ይችል ነበር ከቲፒኤልኤፍ ያደርጉ። ያም ካልሆነ ከሌሎች ከእንደነ ቢአዴን ከእነ ኦህዴድ ቢያደርጉ ብዙ ድጋፍ ከበስተጀርባ ያላቸው ስለሆኑ ትንሽም የማስመሰል ከማስመሰልም አልፎ ወሳኝ ባልሆኑ ነገሮች ላይ የመወሰን እንዲያውም በሂደት እያለማመዱ ባለሙሉ ስልጣን ጠቅላይ ሚኒስትር የመሆን አዝማሚያዎች ጭላንጭሉ ሊታይ ይችል ነበር። አሁን ግን የተመረጡት ሰው ከኦህዴድና ከቢአዴን ውጭ የሆና ከደቡብ የመጡ ከደቡብ ለምን መጣ ማለት አይደለም። ይህ ህገ መንግስት በብሔር የተከፋፈለና ከሰሜን ወደ ደቡብ ስልጣን አሻግረናል ብለው ለማስመሰል ብቻ ያደረጉና ሰውየው ያላቸው ከበስተጀርባ ያላቸው ለዚህ ስልጣን የሚያበቃ ኃይል ስለሚያሸማቅቃቸው እንደ ሌሎቹ ብትራቸውን አንስተው ስልጣናቸውን ለመጠቀም የማይችሉ የማይሞክሩ የማይደፍሩ በመሆናቸው በጣም አሳሳቢ ነው። ከአንድ ጠቅላይ ሚኒስትር ወዲያውኑ እኮ ነበረ ወዲያውኑ ከጠቅላይ ሚኒስትር ህልፈት በኋላ እሳቸው ሲሾሙ ሶስት ጠቅላይ ሚኒስትሮች ተደረደሩ። ይህ የሚያሳየው ሁለት ነገር ነው። አንደኛ ሰውየው መወሰን አይችሉም፣ አልታመኑም። ሌላው ደግሞ ሌሎቹን ቢአዴንና ኦህዴድ ለእኛም ይገባናል የሚል ጥያቄ እንዳነሱ ገላጭ ነው። ካለፈው የተሻለ አሁን እነኚህ በተለይ ቢአዴንና ኦህዴድ ስልጣኑ ይገባናል የሚል ጥያቄ እንዳስነሱ የሚያረጋግጥ ነው። በኦህዴድ ውስጥ የነበረው እናውቃለን፣ ብዙ ሽኩቻዎች ነበሩ፣ በግልጽ የወጡ ጥያቄዎችም ይስተዋሉ ነበር በወቅቱ። ስለዚህ ሶስት ጠቅላይ ሚኒስትሮች መደርደራቸው አንደኛው በዚህ ሽኩቻ ነው። ሁለተኛ ደግሞ የተሻለ ለእኛም ይገባናል ለማለት እስከ መድፈር መቻላቸው ረፋውን የተሻለ ነገር አድርገን ብንመለከት፣ ነገር ግን በአሰራር ላይ አንደኛ የኢትዮጵያ ህገ መንግስት ጠቅሷል። ምክንያቱም አንድ ምክትል ጠቅላይ ሚኒስትር ነው የሚፈቅደው። አሁን ሶስት ናቸው የተደረደሩት ከህገ መንግስቱ ውጪ ነው። ወይንም ደግሞ ህጉን አሻሽለው ሶስት ጠቅላይ ሚኒስትር እንዲሆን አድርገናል የሚልም አላደረጉም። ስለዚህ ለይስሙላ እንዲሁ የተለጣጠፈ ነገር ነው ቁጭ ያለው። ተፋጠው ለመቀመጥ ይመስላል። ሶስቱ ጠቅላይ ሚኒስትሮች ብቻ አይደሉም። ከበስተጀርባ እኮ አማካሪ ተብለው የፖሊስ አማካሪዎች ተብለው ከቲፒኤልኤፍ ከኦህዴድና ከቢአዴን እንደገና ከበስተጀርባ ተቀምጧል። እነ በረከት ስምኦን እና አቶ ኩማ ደመቅሳ ከኋላ አሉ እና ቦይሳይ። እነኚህ ሌሎች ምክትል ጠቅላይ ሚኒስትሮች ናቸው ከበስተጀርባ ያሉ። እንዲያውም እነኚህ ሶስቱ ሲጨፈለቁ ናቸው ጠቅላይ ሚኒስትር የሚሉ ሰዎችም አሉ። ሌላው ጠቅላይ ሚኒስትሩ ልክ እንደ ግብጽ መንግስት አሁን የኢትዮጵያና የግብጽ መንግስት ይመሳሰላል። ጦሩ ስልጣን ይዟል። ነገር ግን በግብጽ ወጥቶ ጦሩ ስልጣኑ እየጨበጠ ነው። ያ ታውቋል። በቃ ባለፈው ስርዓት እንደነበረው የኢትዮጵያ ደርግ እንደዛ አይነት ሆኗል። ይሄ አልበየለትም። ነገር ግን ጦሩ ነው አሁን ከበስተጀርባ ማዘዝ የያዘው። ሲያዝ ደግሞ ትእዛዙ የሚሰጠው ወይ ከጠቅላይ ሚኒስትሩ በስተጀርባ ላሉ ሶስት አማካሪዎች፣ በጠቅላይ ሚኒስትሩ አማካሪ ደግሞ ከጠቅላይ ሚኒስትሩ በታች ላሉ ሶስት ምክትል ጠቅላይ ሚኒስትሮች። እንደዚህ ነው። አለየለትም። ሲለይለት ግን የግብጽ ጣጣኛ ጋር የማይመጣበት ችግር የለም። ሲመጣ ደግሞ ከፍተኛ ቀውስ እንደሚያስከትል ያሰጋኛል። አው
እንደገለጽከው ቀደም ጠቅላይ ሚኒስትሩ ከደቡብ እንደመጡ ሌሎችም ደግሞ ከኦፒዶ ከአማራ የመጡ እንደሆነ ይገለጻል ብዙ ጊዜ አንዳንድ ፖለቲከኞች የኢትዮጵያ አንድነት ጠባቂ ነን የሚሉት ወገኖች ጋም ሲነሳ ኦሮሞኮ ስልጣን ይዞ ነበር ዛሬም ስልጣን ውስጥ አለ እንዴት እናንተ ስልጣን ኦሮሞ አላገኘም ትላላችሁ ይያሉ የሚሞግቱ አሉ ስንመለከትም ካለፉት አገዛዞች ወይም ስርዓቶች የኦሮሞን አንድ ቦታ ማስቀመጥ ነገር ይታያል አሁንም የአገሪቷ ፕሬዝዳንት ኦሮሞ ናቸው ካል ያለፉትም ኦሮሞ ናቸው ሶስቱም ፕሬዝዳንቶች ኦሮሞ ናቸው ስልጣናቸውን ስንመለከት ደግሞ በዛም የመወሰን ነገር አይታይም ለምን ይመስልሃል እንደዚህ አምባገነኖች ይሄን ነገር ሊጠቀሙበት የሚችሉበት ምክንያት የሚያሳየው የኦሮሞ በኢትዮጵያ አገር ውስጥ እንዳገር በኢትዮጵያ ውስጥ ያለውን ድርሻ ያለውን ያንበሳ ድርሻ መደበቅ ያልተቻለውን ሀቅ መካድ ያልተቻለውን እውነታ የሚያሳይ ነው የኦሮሞን ማጆሪቲነት የኦሮሞን ታላቅ ህዝብነት በቆዳ ስፋቱም በህዝብ ብዛቱም በሪሶርሱም በሁሉም ነገር ኦሮሞ ያንበሳ ድርሻ እንደሚኖረው ተጨባጭ ሀቅ ያሳያል ይሄንን ሌሎች ነገሮችን ለመደበቅ በተቻለው ቀዳዳ ለማደበስ ተሞክሯል ይሄ ሊደበቅ ያልቻለ አንድ ገሃድ ሀቅ ነው በመሆኑ አሁን ብቻ እኮ አይደለም ቀደም ሲል የነበሩት መንግስታትም ይሄንን ያደርጋሉ አንድ ነገር ላንሳለ ስለ ኦህዴድ ወይንም ኦፒዶ በሚል ነው በዛት የሚታወቀው ስለ ኦፒዶ ሲነሳ በአንድ ወቅት ተጠይቄ አንድ ነገር መልሼ ነበር ኦፒዶነት አሁን የአንድ ኦርጋናይዜሽን ስም መሆኑ ቀርቶ አስተሳሰብ ሆኗል ኮንሰፕት ሆኗል ብዬ ነበር ምክንያቱም አንድ ምስራቅ አፍሪካን ለመግዛት የተነሳ ኃይል ኢትዮጵያን ብቻ ሳይሆን ምስራቅ አፍሪካ አካባቢ ላይ ኃይል ሆኖ ለመውጣት የተነሳ ቡድን የግድ ኦፒዶ ያስፈልገዋል ለምን በሁለት ምክንያቶች አንደኛ የኦሮሞ ህዝብ ሊታለፍ የማይችል ታላቅ ኃይል ነው ሁለተኛ ይሄን ኃይል ካልያዙ አደጋ ነው ከያዙ ግን ማሸሌሎቹን ማስገባት ይቻላል በዚህ ምክንያት አጼ ምኒልክን ብንወስደው አጼ ምኒልክ ጎበና ደጪን አስቀድሞ ነው የኦሮሚያን ክልል ሌሎችም የተቆጣጠረው ስለዚህ ጎበና ደጪና አጫፋሪዎቻቸው የአጼ ምኒልክ ኦፒዶ ነበሩ ማለት ነው በወቅቱ ይሄንኑ አስተሳሰብ ነው የተቀሩትን የተከተሉት በመሃል ያሉትን ዘውዲቱና ልጅ ኢያሱን እንተዋቸው ምክንያቱም በዛ ደረጃ ጎልቶ የወጡ መሪዎች አልነበሩምና አፄ ኃይለ ሥላሴ በብዛት በዙሪያ ያሰለፉት ልክ እንደ አፄ ምኒልክ የኦሮሞ የጦር ጀነራሎችን ታላላቅ ባላባቶችን ነው አንዳንድ ታዋቂ ሚኒስትሮችንም ጭምር ይህን ያደረጉት እሳቸውም ወደው አይደለም ይህንን የኦሮሞ ኃይል ለመጠቀም ነው በኦሮሞም ላይ በተቀሩት ህዝቦች ላይ የኦሮሞን ኃይል ለመጠቀም የኦሮሞን ጡንቻ በኦሮሞና በተቀሩት ብሔሮች ላይ ለማሳረፍ እንዲያመቻቸው ነው ይሄ ግድ ይላል ወዲህ ብንመጣ በደርግ ጊዜም እኮ መኢገማ ተብሎ መላ ኢትዮጵያ ገበሬዎች ማህበር ተብሎ በቀበሌ ደረጃ የአስተዳደር ስልጣን የተሰጠው ድርጅት የደርግ የመንግስቱ ኃይለማርያም ኦፒዲኦ ነው የነበረው ኦሮሞዎች ናቸው ከላይ ከቁንጮ እስከ ታች ድረስ ያሉት 17 ዓመት ሳይቀየሩ እንደውም አንድ ሊቀመንበር ነው የነበሩት የመንግስቱ ኃይለማርያም ጓደኛ እነኚህ ደግሞ ሲመጡ ኦፒዲኦ ብለው በግልጽ ይዘው መጥተዋል የምናውቃቸው ናቸው ስለዚህ አንድ በዚህ አካባቢ ኃይል ሆኖ ለመውጣት ያሰበ ቡድን ኦፒዲኦ ያስፈልገዋል በኢትዮጵያ ብቻ አይደለም ለምሳሌ ወደ ሶማሊያ ገባ ብንል ሲያድ ባሬ ኢትዮጵያን ለመውረር ገና ዝግጅት ሲያደርግ ሶማሌ አቦ የሚባል ድርጅት ነው ያቋቋመው ኦሮሞ ድርጅት እና ሶማሌ አቦ ይባላል ያ ድርጅት ይህንን ድርጅት አስከትሎ ነው ወደ ኢትዮጵያ ግዛት የዘለቀው ምክንያቱም ኦሮሞዎችን በዚህ ማማለል አለበት በኢትዮጵያ ያለውን ኦሮሞ ኃይል በዚህ ማስከተል አለበት ይህን ካደረገ ሌላውን ድል ማድረግ ይችላል ይሄ አንዳንዱ ኦሮሞ ማንንም ይከተላል በዚህ ተረጉሙ ሰዎች አሉ አይደለም የግድ ኦሮሞን ያልያዘ ሰው ወደ ስልጣን ሊመጣ እንደማይችል ስለሚገባቸው ነው በኬንያም ብትሄድ እንደዚሁ አለ ሌላው ከኢሳያስ አፈወርቂ ጋርም የኛን ድርጅቶች አፍኖ የሚይዘው አልተመቸውም እንጂ እንደ ኦፒዲዮ ሊጠቀምባቸው ስለሚሞክር ነው ይህ ሀቅ በጅቡቲ መንግስት ይታያል ስለዚህ ይሄ የሚያሳየው ሁለት ነገር ነው ብያለሁ አንደኛ የኦሮሞን ህዝብ በዚህ ለማታለል
ለማጠቃለልና ለመያዝ በኦሮሞ ኃይል ደግሞ ሁለተኛው ኦሮሞና ሌሎች ብሔረሰቦችን ኦሮሞ ጡንቻ ጨፍልቆ ለመግዛት እንዲያመቻቸው ነው። ለዚህ ነው እነኚህ ሶስቱ ፕሬዝዳንቶች ከኦሮሞ የስም ፕሬዝዳንቶችን አንዳንድ ሚኒስትሮችን ሌላም የሚያደርጉት። ስለዚህ ኦሮሞ ስልጣን ይዟል የሚለው ነገር ኦሮሞ ስልጣን ይዞም አያውቅም፣ ተቃርቦም አያውቅም። ኦሮሞ ስልጣን ቢይዝ ብሔረሰቦች ሁሉ ነፃ የሆኑበት አሰራር ነው የሚያሰፍነው። ወዶ ሳይሆን ባህሉ ስለሚያስገድደው ነው። ማጆር ታላቅነቱን ስለሚያስገድደው ዲሞክራሲ የሰፈነበት አሰራር ነው። ምክንያቱም የአናሳ ስጋት አይኖርበትም። የአናሳ እድሉ በዚህ አጋጣሚ ጊዜ ገብቷልና ልጨፍጭፍና ልጠቀምበት እድሉ ካመለጠኝ መልሻ አላገኘው የሚለው ስጋት ስለሌለበት ኦሮሞ በምርጫ ስልጣን ስለሚይዝ ማጆሪቲም ስለሆነ ዲሞክራሲ ነው የሚያሰፍነው እና ኦሮሞ ስልጣን ይዞ አያውቅም። ምናልባት የኦሮሞ ሰዎችን አገዛዙ እየተጠቀመበት ነው አሁን ባልኩት መልክ። ያው ሁለት ነገሮችን ግልጽ እንድታረግልኝ እፈልጋለሁ ጃፋር። አሁን እያልክ ያለኸው የኦሮሞ ባለስልጣናቶች ወይም የኦሮሞ ተወላጆች በስርዓት ውስጥ አሉ፣ ዛሬም አሉ፣ ትናንትናም ነበሩ ነው እያልክ ያለኸው። ቀደም ስትጠቅስ ኦፒዶን ካለያዘ እንደው አንድ ምስራቅ አፍሪካን ለመግዛት የግድ ኦፒዶ መያዝ አለበት ብለሃል። እንደውም ኦፒዶ ምናልባት ነው ጠንካራ ነው ተብሎ ይታሰባል። ህዋቶች እኮ ሲገልጹት የዱቄት ተሸካሚ ተላላኪ እያሉ ነው ስለሚገልጹትና ምን ያህል ኦፒዶ ጠንካራ ሆኖ ለኢስት አፍሪካን ለመያዝ ነው ያበቃል ተብሎ ይገመታል? የኦፒዶ ጥንካሬ በሁለት መልኩ ነው የሚለካው። አንደኛው የኦፒዶ ጥንካሬ የኦሮሞ ህዝብ ጥንካሬ ነው። የኦሮሞ ህዝብ ጠንካራ ባይሆን ኖሮ ኦፒዶ አያስፈልግም ነበር። በር ነው፣ መግቢያ በር ነው ወደ ኦሮሞ ህዝብ ለመግባት፣ የኦሮሞ ሪሶርስ ለመጠቀም፣ የኦሮሞን ህዝብ በዙሪያ ለማሰለፍ፣ ኦሮሞን በኦሮሞ ላይ ለማዝመት፣ በኦሮሞ ላይ ብቻም ሳይሆን በሌሎችም ላይ ኦሮሞ ለማዝመት እንዲያመች የተቋቋመ ድርጅት በመሆኑ ጠንካራ ነው። ያ ጥንካሬ ምንድነው? የኦሮሞ ጥንካሬ ነው። ቢአድና ኦፒዶን አወዳድር ብትለው ትልልህ ኦፒዶ ጠንካራ መሆኑን ነው የሚገልጽልህ። ምክንያቱም እዛ አካባቢ ካለው ኃይል በኦሮሞ አካባቢ ያለው የህዝባዊ ኃይል እና የሪሶርሱ ኃይል ሚዛኑ ትልቅ ስለሚሆን አንደኛው ጥንካሬ ነው። ድርጅታዊ ጥንካሬ ግን ማለት አይደለም። ድርጅታዊ ጥንካሬ የለውም። ምክንያቱም ድርጅታዊ ህልውና የለውም። የቲፒኤልኤፎች የኦሮሚያ ዲፓርትመንት ናቸው እንጂ የራሱ ህልውና ያለው ድርጅት ባለመሆኑ እንደ ድርጅት ጥንካሬ ሚዛን ላይም ሊቀመጥ አይችልም። ትርጉም የለውም። የድርጅታዊ ጥንካሬን ለነሱ ለመግለጽ ዲፋይን ለማድረግ አይቻልም። ምክንያቱም የድርጅታዊ ጥንካሬ የምትለካው በድርጅቱ ህልውና ላይ ተንተርሰህ ነው። ድርጅታዊ ህልውና የለውም። የቲፒኤልኤፍ የኦሮሚያ ክፍል ነው። ግን ከሌሎቹ ጭፍራ ድርጅቶች አጋር ድርጅቶች ጋር ሲነጻጸር ኦሮሞን ለመበዝበዝና ለመጠቀም የተፈበረከ በመሆኑ የነሱ ጠንካራው መሳሪያ ነው ማለት ነው የሚቻለው። መልካም እንግዲህ ህዋት ብዙ ጊዜ ሲገልጽ የምንሰማው ነገር አለ። አገሪቷ እንዳደገች ይገልጻል። በተለይ አሁን ያለበት የአፍሪካ መዲና የሆነችው አዲስ አበባ ልማት እየበለጸገ ወይም አገሪቷ እያደገች ስለሆነ በኦሮሚያ ወይም በአዲስ አበባ ዙሪያ ያሉትን የኦሮሞ ልዩ ዞንን ወደ አዲስ አበባ መስተዳደር ስር ለማስገባት እንቅስቃሴ እየጀመረ እንዳለ ይነገራል። በሌላ መንገድ ደግሞ ህዝቡ እንዴት እያመፀ ይገኛል። ተማሪው ገበሬው ቁጣውን እየገለጸ ይገኛል። ጃፋር ይሄንን እንዴት ተመልክተዋል? እንዴት መሆንስ አለበት ትላለ? ልማት ካልከው ልነሳና ልማት ጥሩ ነገር ነው። ልማት የሚጠላ ሰው የለም። ኦሮሞም ልማትን አይጠላም፣ ልማትን ይናፍቃል እንጂ። ልማት ግን የሚለካው ከጠቀሜታው ነው። ማን ነው ተጠቃሚው? ጥቅሙስ ምን ያህል ነው? ከዛ ነው የሚለካው። የልማቱ መለኪያ ውጤቱ ነው፣ ጠቀሜታው ነው። ልማት ሲባል ተራራ ማናድ ወይንም ድልድይ መገንባት ላይሆን ይችላል። ህንፃ መደርደር፣ ድንጋይ መደርደር። ህንፃ በአግባቡ ተጠቃሚው ታውቆ ለህብረተሰቡ ፍትሃዊ ጥቅም ከሌለበት የተደረደረ ድንጋይ ነው። ወይንም ደግሞ አንዱን በዝብዞ ሌላው የሚያበለጽግ ሊሆን ይችላል። የመጨቆኛ መሳሪያ ሊሆን ይችላል። ስለዚህ ልማት ሲታሰብ አንደኛ የዚህ ልማት
በኢትዮጵያ ልማት የለም አለም ለማለትም በሁለቱም የተወሳሰበ ስሜት ነው ያለው ለመግለጽ የሚያስቸግር ነው ልማት የለም እንዳትል አንዳንድ ነገሮች ይታያሉ በተለይ በሰሜኑ የአገሪቱ ክፍል በግልጽ የሚታዩ ልማቶች ይታያሉ እሱ የሚያበረታታ ነው ነገር ግን የሚያሳዝነው በተመሳሳይ መልኩ ሌሎቹ ጋር ባለመዳረሱ ነው አዲስ አበባ ያለው ልማት ብትል የማን ነው ብለን ጀርባውን ብናየው የዛው በሰሜን ያለው ሌላው ቅርንጫፍ ነው እና ህብረተሰቡን ያማከለ ህብረተሰቡን ተጠቃሚ ያደረገ ፍትሃዊ የልማት ክፍፍል ባለመኖሩ ይሄ ልማትነቱ በስተጀርባ ህብረተሰብን ያቃቃረ ያለ አንዱን አደህይቶ ሌላውን የሚያበለጽግ ለወደፊቱ ደግሞ ከባድ ቀውስ ሊያስከትል የሚችል እሳተ ገሞራ ነው እያስተከለ ያለው እንጂ እኔ ልማት ነው ብዬ ለመግለጽ ያስቸግረኛል በመጀመሪያ ደረጃ ይሄን ነው ማስመር የምፈልገው ሌላው ነገር በዚህ በልማት ስም የሚካሄዱ አንዳንድ ደባዎችን ማንሳት ይቻላል በአዲስ አበባ ብቻ ተባለ እንጂ በሌሎችም አካባቢዎች በኦሮሚያ ክልል በቤኒሻንጉል ጉሙዝ ክልል በደቡብ ክልል አልፎም በአፋር ክልል አርሶ አደሮች አርብቶ አደሮች እየተፈናቀሉ ለውጪ ባለሀብቶች መሬት ይሸጣል ሽያጩም ግልጽ ባልሆነ አሰራር ነው የሚተላለፈው የተፈናቀለው ህብረተሰብ ተገቢ ካሳ እያገኘ አይደለም ስለዚህ ይሄ ላንድ ግራብ የሚሉት ፈረንጆቹ የመሬት ቅርምት የሚባለው ከ30 እና 40 ዓመታት በኋላ በኢትዮጵያ ተመልሶ እየሰፈነ ነው ይህ ደግሞ ህብረተሰቡ አንድ ማፈናቀል ብቻ አይደለም መልሶ ሀብቱን በእጁ ለማስገባት ሌላ ትግል የሚጋብዝ ነው ትግሉ ደግሞ ከቲፒኤልኤፍ ጋር ብቻ ሳይሆን ከነኚህ ኢንቨስት ካደረጉ ባለሀብቶች ሀብታም መንግስታት ጋር ሁሉ በተዘዋዋሪ ከነኚህ መንግስታት ጋር ሁሉ የሚደረግ ትግል ውስብስብ የሆነ ግሎባላይዝ የሆነ ትግል የሚጋብዝ መሰሪ ሴራ ነው ሩቅ ነው እና በብዛት መግለጽ ይቻላል ወደ አዲስ አበባ ስንመጣ የዚሁ ነጠብራቅ ነው እየታየ ያለው ይሄ ግን ተማሪዎቹ ያመጹበት ትክክለኛ ወቅታዊ ጥያቄ ነው ምንድነው ነገሩ አንደኛ የአዲስ አበባ ከተማን ብንመለከት በመጀመሪያው ከባለቤቱ ከኦሮሞ ህዝብ ወይም ኦሮሚያ መንግስት ጉያ ተፈልቅቃ ወጣ ለፌደራሉ መንግስት መስጠት አልነበረባትም ምክንያቱም ኦሮሚያ በሚያስተዳድራት አዲስ አበባ ላይ የኢትዮጵያ ቤተ መንግስት ሊቀመጥ ይችላል ኦሮሚያ በሚያስተዳድራት አዲስ ፊንፊኔ ላይ የአፍሪካ ህብረትም ሊቀመጥ ይችላል ዓለም አቀፍ ተቋማትም ሊቀመጡ ይችላሉ በኢትዮጵያ ብቻ አይደለም በሌሎችም ሀገሮች ተመሳሳይ ተሞክሮች ነበሩ አሁንም አሉ ወደፊትም ይኖራሉ ኦኬ የፌደራሉን ስልጣን የበለጠ ለማጠናከር የበለጠ ለስራ እንዲያመች በተለይም ካለው የህዝብ ስብጥር ማካሄድ በዛ አካባቢ ካለው በወቅቱ ከነበረው ሁኔታ አንፃር ተደርጓል ይባላል ሲባል ግን ህገ መንግስቱ ራሱ ያስቀመጠው ነገር አለ በአዲስ አበባን በተመለከተ የኦሮሞ ልዩ መብት ይጠበቃል ይላል ልዩ መብቱ ሊጠበቅ ቀርቶ ልዩ ጉዳት ልዩ በደል ነው በህብረተሰቡ ላይ እየደረሰ ያለው ምክንያቱም ኦሮሚያ አካባቢ ከአዲስ አበባ ለአዲስ አበባ ከውሃ ከሸቀጣ አቅርቦት ከእህል አቅርቦት ሁሉን እያቀረበ አዲስ አበባን የሚመግባል ይሄ ናቹራል የሆነ ትስስር ነው በተቃራኒው ግን ከአዲስ አበባ ኦሮሚያ ክልል እያገኘ ያለው ፖሊሽን ነው ብክለት የተበከለ ውሃ በኬሚካል የተበከለ ከኢንዱስትሪ ፍሳሾች በአግባቡ ያልተያዘ የቆሻሻ ፍሰት የአየር መበከል ይሄንን ነው እያገኘ ያለው ይሄንን የሚያካክስ ልማታዊ ስራ የሚሰራበት ሌላ የገቢ የጥቅም ድርሻ ኦሮሚያ እያገኘ አይደለም ይሄን ቀላል ጥያቄ ነው ንቶ ያሁን ጥያቄ ወደ አስነሳው ጉዳይ እናታቁር ያሁን አሁን የጀመረ ሳይሆን ቀደም ሲል ቀስ በቀስ እየተካሄዱ የነበሩ ናቸው ከተሞች አግድም አይሰፉም ማለት አይቻልም አንዱ ሀቅን ማን መካድ አይችልም ከተሞች ከህዝብ ብዛት ጋር ከልማቱ ብዛት ጋር ወደ ጎንም ይሰፋሉ ነገር ግን በተቻለ መጠን ወደ ላይ እድገታቸው ወደ ላይ የሆነ የጎንዮሽ እድገትን ለመቀነስ ጥረቶች መደረግ አለባቸው ይሄ በማንኛውም ሀገር የተለመደ ማስተር ፕላን አሰራር ነው ማስተር ፕላን በራሱ ማስተር ፕላን ማለት ራሱ የከተማን ቦታ በቁጠባ መጠቀም ማለት ነው የማስተር ፕላን ትርጉሙ ራሱ ከዚህ ነው መነሳት ያለብን ለዚህ ነው ከተሞች በተቻለ
የህዝብ ብዛቱ ወደ ላይም ወደ ጎንም የሚያድጉት ወደ ላይ ባደጉ ቁጥር ይሄ ወደ ጎን እድገትም ይቀንሳል። ያ የተቆጠበው መሬት እኮ ነገም የዚሁ ከተማ ነው የዚሁ ህዝብ ነው። ነገር ግን ሁኔታው ሳያስገድድ ወደ ጎን መስፋትን ዛሬ ዓለም እያወገዘው እየተገለገለበት አይደለም። መሬት ተመልሶ የማይገኝ አንድ ብቻ የተፈጥሮ ሀብት ነው። ይሄንን በቁጠባ ነው ዓለም እየተጠቀመበት ያለው። ስለዚህ ነው አዲስ አበባ ላይ ያለው ተንኮል ነው ሻፍጥ ነው እያልን ያለ ነው። ሌላ ስውር ዓላማ አለው ስውር አጀንዳ አለው የምንለው ያ ስውር አጀንዳ በሁለት በሶስት መልኮች መግለጽ ይቻላል። አንደኛው ነገር በኦሮሞና በኦሮሞነት ላይ የሚካሄደው ዘመቻ አካል የዚህ ከተማ ወደ ጎን ስፋት። ምክንያቱም እቺ ከተማ የኦሮሚያ ከተማ ናት። ነገር ግን ኦሮሞ አትሸትም። በኢትዮጵያ ከተሞች አሰራር ውጤት ናት። የኢትዮጵያ ከተሞች አሰራር ምሽግ ከተሞች ናቸው ወደ ከተማነት የተለወጡት። ጋሪሳን ታውንስ የሚባሉት ነፍጠኛው የመስፋፋት ጊዜ ነፍጠኞቹ የሰፈሩበት አካባቢ ነው ከተማ እየሆነ ያለው። በዛ አካባቢ የነበረው ነባሩ እየሸሸ እየተገፋ ሌላው እየተባዛ ሄደውና የነፍጠኞችን ገጽታ የያዙት ከተሞች አዲስ አበባ ብቻ አለችም። ሁሉም ብዙዎቹ ተራራ ላይ ነው ቁጭ ያሉት አይተህ እንደሆነ እና በዚህ መልኩ የተፈጠረች ከተማ በመሆኗ አሁን ስትሰፋም በዚሁ ገጽታ ነው የምትሰፋው። በአጎራባች ትናንሽ ከተሞች ላይ ስትሰፋ ደግሞ በአጎራባች ከተሞች ያለውን ኦሮሞነት እየገፋ ከተማዋ በሰፋች ቁጥር በተለጠፈች ቁጥር ኦሮሞነት እየተገፋና እየሸሸ ነው የሚሄደው። ቋንቋው እየወጣ ባህሉ እየወጣ የኦሮሚያ አስተዳደር እዛ ጋር እየወጣ ሌላ እየተተካ ነው የሚሄደው። አንደኛው ደባ ይሄ ነው። ልማቱ ወደ ኦሮሚያ ክልል ሲሰፋ በሞን እያቀፈ ኦሮሞ እየሸተተ ቤት ሰየው ነበር። ይሄ ባለመሆኑ አንደኛው ጥፋት አንደኛው ተንኮል። ሌላው ደግሞ አሁን የተጠቀሱትን ከተሞች ብቻ ይዞ የሚያበቃ አይደለም። ይሄ የመለስ ራዕይ ተብሎ ከተያዘው ውስጥ ለኦሮሞ አደገኛው እርምጃ ነው። አደገኛው ታሪካዊ እርምጃ ነው። ምንድነው የመጨረሻ ግቡ? የኦሮሚያ ክልል አሁን በሁለት ተከፍሏል። ገና በቻርተሩ ጊዜ ኦሮሞ አሁን ሌላው አንድ ኦሮሚያ ይላል። እኛ አይደለም ሁለት ኦሮሚያዎች ናቸው ያሉት። እንደውም ሶስት ኦሮሚያ ናቸው ማለት ይቻላል። ምክንያቱም በወሎ በአማራ ክልል የኦሮሚያ ዞን ተብሎ አንደኛው የኦሮሚያ ክልል ተቆርጧል ኦልሬዲ ላለፉት 20 ዓመታት። ሐረሪ ክልል እንደዚሁ ከሐረር ከተማ ጋር ተያይዞ ሌላ ኦሮሚያ ተቆርጦ የሐረሪ ክልል ሆኗል። ድሬዳዋ አካባቢ እንደዚሁ የተቆረጠው ሌላ ኦሮሚያ አለ። ዙሪያውን ባሉት ብሔር ብሔረሰቦች ክልል ደግሞ በእያንዳንዱ ድንበር ቢያንስ አንዳንድ ወረዳዎች ተቆርጠው ወደ አጎራባች ክልሎች ተሰጥቷል። ለአጎራባች ህዝቦች ታስቦ ሳይሆን ግን የግጭት ምንጭ እንዲሆኑ የተቀበሩ ፈንጂዎች ናቸው እነኚህ ድንበሮች። ወደ አዲስ አበባ እንዳለ የአዲስ አበባው አሁን ብታየው በሰሜን በኩል በስተሰሜን ከአዲስ አበባ በስተሰሜን አሁን የተባለው ክልል ከጨመረ ወደ አዲስ አበባ ከደብረ ብርሃን ጋር ከደብረ ብርሃን ድንበር የአማራው ክልል ጋር ለመግጠም 60 ኪሎ ሜትር ብቻ ነው የሚቀረው። እነኚህ ደግሞ በሚቀጥሉት 10 እና 15 20 ዓመታት እየተገፋ ከተማው ከዛ ጋር እንዲገጥም የሚደረግበት አካሄድ ነው ያለው። በደቡብም እንደዚሁ ተመሳሳይ ግስጋሴ ይዛለች ከተማዋ። ያኔ አንድ ያለችው ኦሮሚያ ደግሞ ከሁለት ትከፈላለች። ስለዚህ ከሶስት በላይ ኦሮሚያዎች ሊኖሩ ነው። ይሄ ማለት ደግሞ የህብረተሰቡን ስነ ልቦና ማራራቅ፣ አስተዳደሩን ማራራቅ፣ ህዝቡ ለትግል የሚያደርገውን እንቅስቃሴ ወጥ እንዳይሆን የማድረግ በምዕራብ ኦሮሚያ የሚካሄደው እንቅስቃሴ እዛው ምዕራብ ኦሮሚያ ላይ ለመቆጣጠር በምስራቅ የሚካሄደውም እንደዛ ሌላውንም እንደፈላጊነቱ ወደፊት ሌሎቹ እኚህ የአንድነት ኃይልን የሚሉት ኃይሎች እንደሚመኙት ጠቅላይ ግዛት ተከፋፈለም ለማድረግ ያስቡናል ሲጠቅማቸው እና አንደኛውና ትልቁ የሴራው መጨረሻ ግብ እንግዲህ ይሄ ነው ብዬ ነው የምገምተው። መልካም እንግዲህ ተማሪው ያነሳው ነገር አለ፣ በተለይ ገበሬውም እየጠየቀ ነገር አለ። መሬታችንን አትሽጡ። አሁን አንተ እንደገለጽከው ያለው እውነት ነው። በጣም እጅግ አስፈሪ ነገር እንዳለ ነው ያለውና ተማሪው ያነሳው ያቀጣጠለው አመጽ የነጻነት ጥያቄዎች አሉ። በተለይ ዓለም ያለው ኦሮሞ ደግሞ እንደው ከሰልፍ ከመውጣት ውጪ ምንድነው ማድረግ ያለበት?
ምን ማድረግ ይጠበቅበታል? ተማሪውስ ምንድነው ማድረግ ያለበት? ተማሪው የኦሮሞ ተማሪ ሲንቀሳቀስ የመጀመሪያ ጊዜው አይደለም። የኦሮሞ ተማሪ በማንኛውም ሰዓት እንደዚህ አይነት ደባዎች በሚፈጸሙበት ጊዜ ተቃውሞ ድምጹን ከማሰማት አልፎ መስዋዕትነትን እየከፈለ ነው እስከዛሬ የኖረው እና ያሁኑም አመጽና የተከፈለው መስዋዕትነት የዚሁ የተማሪ ኦሮሞ ተማሪ ንቅናቄ አካል ነው። ስለዚህ የሚያስመሰግናቸው ሌላውንም ኦሮሞ የሚያኮራና ሁሉ በፊት እነኚህ የተሰዉ ወጣቶች ልንኮራባቸው የሚገባ ታሪክ ሊዘክራቸው የሚገባ የኦሮሞ ጀግኖች ናቸው። ይህንን ኦሮሞ በልቡ ላይ መጻፍ አለበት። በመጀመሪያ የተሰዉበት ዓላማ የተቀደሰ ዓላማ ነው፣ የኦሮሞነት ዓላማ ነው፣ ሊቀር የማይችል ነገር ግን ከፍተኛ መስዋዕትነት የሚያስከትል መሆኑ ተሰምሮበት ለትውልድ ሊተላለፍ የሚችል አንደኛው ከዚህ አመጽ የሚይዘው ይሄንን ነው። የተሰዉት የጫቅላ ልጆች የነገ አገሪቱ ተረካቢዎች የተሰዉበት ዓላማ የሁሉም ኦሮሞ ዓላማ መሆን እንዳለበት ቃል የምናድስበት ይሆናል። ሌላው የተማሪው አመጽ መጠናከር አለበት። ከዩኒቨርሲቲዎች ወደ ከፍተኛ ደረጃ ሁለተኛ ደረጃ ትምህርት ቤቶች መውረድ አለበት። ከትምህርት ቤቶች ወጥቶ ወደ አርሶ አደሩ መግባት አለበት። በአንዳንድ አካባቢዎች እየገባ ነው። ወደ ከተማ ነዋሪዎች መግባት አለበት። በአምቦ በአንዳንድ የወለጋ አካባቢዎች የምናየውም ይሄንኑ ነው። በደቡብ አካባቢ በአርሲ በሐረር አንዳንድ እንቅስቃሴዎችን እንከታተለው ይሄንኑ ነው። ግን በስፋት መግባት አለበት። ከተማሪዎች ወደ ተማሪ ወላጆች መሄድ አለበት። ልጆቻቸው እየሞቱ ነው። ስለዚህ ልጆቻቸውን መታደግ በልጆቻቸው ጀርባ ደግሞ ከልጆቻቸው ባሻገር የኦሮሚያን መሬት የኦሮሚያን ህልውና የመታደግ ትግል ነው። ስለዚህ ቤተሰብ መቀላቀል አለበት። አርሶ አደሩ መቀላቀል አለበት። እነሱ ብቻ አይደለም። የኦሮሞ ታጣቂ ወታደሮች እኮ አሉ። በኢትዮጵያ ጦር ውስጥ ታይቆ የማይናቅ ቁጥር ያለው ቢያንስ 1/3 ገደማ የሚሆኑ ኦሮሞዎች አሉ። ስለዚህ ወንድሞቻቸው ናቸው። ለአንዳንዶችም ልጆቻቸው ናቸው እየሞቱ ያሉት እየተሰዉ ያሉት እየገደሉ ያሉት እነሱ ስለሆኑ እነሱ በተለይ ቆም ብለው ሊያስቡበት ይገባል። ሌላው እዚህ ላይ መታወቅ ያለበት ይሄ ችግር ዛሬ ኦሮሞ ላይ ነው እየደረሰ ያለው። ነገር ግን የኦሮሞ ችግር ብቻ አይደለም። የኦሮሞ ፍትህ ማግኘት የሌሎች ሁሉ ፍትህ ማግኘት ነው። ስለዚህ በተለይ በደቡብ ያሉት ህዝቦች ይሄንን አመጽ ሊቀላቀሉት ይገባል። በየዩኒቨርሲቲው ያሉት የደቡብ ተማሪዎች ከኦሮሞ ተማሪዎች ጋር ጎን ሊቆሙ ይገባል። ወደዱም ጠሉም ታሪክና ወቅት ያስገድዳቸዋል። ነገ የነሱ ችግር ነው። ስለዚህ ከኦሮሞ ተማሪዎች ጎን መቆም አለባቸው። የነሱ ወላጆችም ከኦሮሞ ወላጆች ጋር መቆም አለባቸው። ያ ማለት ምንድነው? በኦሮሚያ የተቀጣጠለው አመጽ ወደ ደቡብ መዛመት አለበት። አንድ የሚያበረታታ ነገር በጅጅጋ ዩኒቨርሲቲ ተመሳሳይ አመጽ ሰምቻለሁ። ይሄ በጣም የሚያበረታታና ሌሎችን መቀጠል ያለበት ነው። በምዕራብ ባሉት ክልሎችና ህዝቦች መካከል መዛመት አለበት። ሰሜኖችም ሊደግፉት ይገባል። ምክንያቱም የፍትህ ጥያቄ ነው። ኦሮሞ የህልውና ጥያቄ ነው እያቀረበ ያለው። ኦሮሞ በማንም ላይ ልስፋፋ ወይንም ልግዛ አይደለም እያለ ያለው። ህልውናዬን አታጥፉ ነው እያለ ያለው። ስለዚህ ሰሜኑ ራሱ ሊደግፈው ይገባል የሚል መልእክት ነው እኔ ማስተላለፍ የምፈልገው። መልካም። እስኪ በዚህ ዜማ እረፍት እናደርጋለን። ኦሮሞቹ ያነሱት የመብት ጥያቄ ሆኖ ሳለ አዲስ አበባ የአፍሪካ መዲና መሆኗን እያወቁ የኦሮሞ ምድር ነች ማለታቸው ስህተት ነው፣ የኦሮሞ ምድር ነው ማለታቸውን ማቆም አለባቸው ሲሉ የሞሮሽ ሊቀመንበር በመስዋዕትነት በከፈሉ ደማቸውን ባፈሰሱ የኦሮሞ ልጆች ቀልደዋል። እስኪ ከዚህ ዜማ በኋላ እንግዳዬን እየመለሳለሁ። ተወዳጁ ጋዜጠኛና ኮሜዲያን የሆነውን ጃፋር አሊ አብረን ቆይታ እናደርጋለን። መልካም ቆይታ። ዲኔ ገብሩማ አየር ላይ አለ። አድማጮቻችን ክፍል 2 ሳምንት ይቀጥላል። የተከበራችሁ አድማጮቻችን እንደምን ዋላችሁ ብለን የጀመርነው ፕሮግራም ደህና ሁኑ ብለን እንሰናበታለን። አንድ መልእክት አለን።
ይሄ ወር ብዙ ነገር የታየበት ነው ያዘንበት የተደሰትንበትም ጊዜ አለ ስለዚህ የኦሮሞ ህዝብ እንደዚሁ እጅ ለእጅ ተያይዞ ነፃነቱ ተግቶ ወደፊት መጓዝ አለበት እንላለን እስከ ሳምንት መልካም ሳምንት ቸሮር ያሰማን የአዲሱ ከረዩ ዜማ ከፍ ብሎ ይደመጣል ሰላም ጋፊ መረቶታ ጋፊ ኡመታ ይላል ከመጣራት Sadima Margo Tadida Asitu Adelatera 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 Sadima Biya Kakile Sadima Uddi Vivine Sadima Lukan Kenya Janna Sadima Kesamit Janne Sadima Markaya Dagaru Sadima Baburan Kapitu Sadima Yeron Sidimanu Sadima Zilanu Nagesu Sadima Esanu Kupsisu Sadima Kejaranu Libdu Sadima Margo Tadida Asitu Adelatera 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 Sadima Pandi Oromo Sadima Kayu Alkasa Sadima Afin Al-Makenya Sadima Devi Sarasasa Sadima Arda Zakakale Sadima Kochasu Ganesa Sadima Osoja Nagaru Sadima Ketu Jesa Sadima Margo Tadida Asitu Adelatera 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 Sadima Nankabanete Sadima Nanutti Vite Sadima Adunya Ranjitu Sadima Gafide Vikamne Sadima Ujumoni Bulu Sadima Afanu Janjante Sadima Igaro Moti Sadima Yakan Bainatu Sadima Warabu Siyuse Sadima Gachi Sente Batu Sadima Margo Tadida Asitu Adelatera Kailala Eboni 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 Godani Samila Balata Nutsisu Kailala Eboni Sodati Tadika Alaga Nutsisu Kailala Eboni Godani Samila Balata Nutsisu Kailala Eboni Sodati Tadika Alaga Nutsisu Kailala Eboni Kailala Kailala Eboni Kailala Kailala Eboni Lulilala Lulilala Eboni Kailala Lulilala Eboni Jirachu Fenul Mankenya Boda Kailala Eboni Iradu Batinis Kafuda Boda Kailala Eboni Jirachu Fenul Mankenya Boda Kailala Eboni Iradu Batinis Kafuda Boda Kailala Eboni Kailala Lulilala Eboni Kailala Kailala Eboni Kailala Lulilala Eboni Lulilala Lulilala Eboni Kutata Mankakolo Lana Bakure Kailala Eboni Ludiana Kakolo Labdi Rome Kailala Eboni Kutata Mankakolo Lana Bakure Kailala Eboni Ludia Shabarelo Labdi Sinume Kailala Eboni Lulilala Kailala Eboni
وللنا